ሰላም የቻናሌ ቤተሰቦች እንዴት ሰነበታችሁ? በዚህ ቪዲዮ ደግሞ ስክሪን ኮፒ ሶፍትዌር በመጠቀም የስልካችንን ስክሪን እንዴት አድርገን ወደ ኮምፒውተራችን ወስደን ለተለያዩ ስራዎች እንደምንጠቀም ነው የማሳያችሁ። ቻናሉን ሰብስክራይብ በማድረግ እንድትጀምሩ ጠይቃለሁ። የስልካችንን ስክሪን ወደ ኮምፒውተራችን ወስደን ሚረር ለማድረግ በዋናነት የምንጠቀመው ስክሪን ኮፒ ሶፍትዌር ሲሆን 5 መሰረታዊ ስቴፖችን እንከተላለን። እነዚህን ስቴፖች አንድ ባንድ የማሳያችሁ ስለሆነ ተከታተሉኝ። ስቴፕ 1 ዳውንሎድ ስክሪን ኮፒ። ይህንን ዳውንሎድ ለማድረግ ወደ ብራውዘራችን እንሄድና ስክሪን ኮፒ ከጊታብ ላይ ነው የምናወርደው። ጊታብ ብለን እንጽፋለን። ከዛ ስክሪን ኮፒ ለማለት SCRCPY ብለን መጻፍ እንችላለን። ከዛ ታች ዳውንሎድ የሚላለ እሱን መርጠዋለን። ስክሪን ኮፒ ዳውንሎድ ስንለው መጀመሪያ ላይ በዚህ መልኩ ይመጣል። ዲስፕሌይ ኤንድ ኮንትሮል ዮር አንድሮይድ ዲቫይስ ይላል። እሱን አንድ ጊዜ መጫን ነው። እሱን ስንጫን ወደ ጊታብ ሳይት ይወስደናል። እዚያ ላይ ስትመለከቱት ብዙ ፋይሎች ነው ያሉ። ወደ ታች እንወርዳለን። ወደ ታች እንደዚህ እንወርዳለን። እዚህ ጋር ኦፊሻል ሳይቱን እናገኘዋለን። github.com ብሎ እዚህ ጋር የተቀመጠ ነገር አለ። አሁንም እሱን ክሊክ ካደረግን በኋላ ወደ ታች እንወርዳለን። በዚፕ ፋይል የተቀመጠ ስለሆነ ይሄንን አንድ ባንድ ከምናወርደው ዚፕ የሆነውን ታች እናገኘዋለን። ስለዚህ ወደ ታች እንደዚህ ስንወርድ እኔ የምጠቀመው ዊንዶውስ ነው። ስክሪን ኮፒ ለሶስቱም ኦፕሬቲንግ ሲስተሞች አለ። ለላይኑክስ፣ ለዊንዶውስ እና ለማክ ኦኤስ አለ። እኔ የምፈልገው አብዛኛው ሰው ዊንዶውስ ስለሚጠቀም በዊንዶውስ ነው የማሳያችሁ። ዊንዶውስ የሚለውን ክሊክ እናደርጋለን። ዊንዶውስ ውስጥ ከገባን በኋላ እዚህ ጋር ኦፊሻል ሪሊዝ አለ። ሌተስት ሪሊዝ ብሎ ነው ያስቀመጠው። 32 እና 64 የሚል ምርጫ አለ። 64 ቢት የሚለውን እንመርጣለን። 64 ቢት የሚለው ያው ዚፕ ነው ፋይሉ። እሱ ቀላል ፋይል ስለሆነ በቶሎ ነው የወረደው። 6.9 ሜጋባይት አካባቢ ነው። እሱን ካወረዳችሁ በኋላ ኤክስትራክት ማድረግ ነው። እኔ ኤክስትራክት አድርጌዋለሁ አስቀድሜ። ከዚህ በመቀጠል ዲቨሎፐር ኦፕሽንን ከስልካችን ላይ ኦን ማድረግ ነው። ዲቨሎፐር ኦፕሽን ኦን ለማድረግ ከስልካችን ሴቲንግ እንገባና ወደ ታች አባውት ፎን የሚለውን እንመርጣለን። አባውት ፎን የሚለውን እንመርጣለን። አባውት ፎን ስንመርጥ ወደዚህ ይወስደናል። ሶፍትዌር ኢንፎርሜሽን የሚለው ጋር ሄደን ክሊክ እናደርጋለን። ሶፍትዌር ኢንፎርሜሽን ውስጥ ስንገባ ቢውልድ ነምበር የሚል አለ። እሱን ክሊክ እናደርጋለን። 7 ጊዜ ነው ክሊክ የምናደርገው። አጋጣሚ እኔ ከዚህ በፊት ኦን ስላደረኩት ማድረግ አይጠበቅብኝም፣ ለእናንተ ለማሳየት ነው። በሶስተኛ ደረጃ ኢናብል ዩኤስቢ ዲበጊንግ የሚለውን ኢኔብል እናደርጋለን። ተመልሰን ወደ ስልካችን ሴቲንግ እንሄዳለን። ወደ ስልካችን ሴቲንግ እንሄድና ዲቨሎፐር ኦፕሽን የሚለውን ስለምናገኘው ዲቨሎፐር ኦፕሽን እንገባለን። አሁን ዩኤስቢ ዲበጊንግ የሚለውን እንፈልጋለን። ዩኤስቢ ዲበጊንግ የሚለውን ኦፍ ከነበረ ኦን እናደርገዋለን። ኦኑን ካገኘነው ግን ኦን እንደሆነ እንተዋለን ማለት ነው። እኔ ጋር እስኪ እሺ ብዙ ሴቲንጎች ስላሉ እንደዚህ በትዕግስት መፈለግ ነው። ዩኤስቢ ዲበጊንግ የሚለውን አግኝቼዋለሁ። አሎ ዩኤስቢ ዲበጊንግ ይላል። አሎ የሚለውን የስ እንለዋለን። ኦኬ የሚል ነው ያለው። ኦኬ እንለዋለን። አሁን ኮኔክት እናደርጋለን። በአራተኛ ደረጃ በኬብል ዩኤስቢ ኬብል አመተን ኮኔክት እናደርገው። ኦልዌይስ አሎ የሚለውን እንመርጣለን። ከዛ በኋላ በአምስተኛ ደረጃ ስክሪን ኮፒ ሶፍትዌርን ኤክስኢ ፋይሉን ዳብል ክሊክ ስናደርገው በቀጥታ የስልካችን ስክሪን ወደ ኮምፒውተራችን ስክሪን በዚህ መልኩ ይመጣል። የምንፈልገውን ስራ እዚህ ጋር ሆነን መስራት እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። እንደዚህ አይነት ቁም ነገሮች እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጉ። አመሰግናለሁ።